ቤት መግባት ፍላጎት ከሌለው ደግሞ ገደል ነው ማስገባው። በቁሙ ነው መቀብረው። ለቤተሰቤ በቁሜ እንዳሸማቀቀኝ እኔ በቁሙ ካልቀበርኩት ይሰዋል። በቃ እንዲህ እንዳደረገኝ እንዳቃጠለኝ አይቀርም። አብርሃም ግን ከቤተሰቦች አናት ወርዶ ከእህቴ ጎን ዞር ብሎ ወደ ሩታ ብቻ ይመለስልኝ እንጂ እንደዛ ግን ካላደረገ ነፍሴ አይማረምን። እሱን ወደ ቤት ካልመለሱ ነጠዋል። ለዛ እየለፋ ዋጋ እየከፈለ ነው ሩታንና አብርሽ ያለውን ነገር ለማስተካከል። ስለዚህ እሱን እንጨርስ። ዋናው እሱ ነው ይሽው። እሱ ከተፈታ ነገር ደግሞ ተቋጭ። እሱንም ሲቀበል ወደሷን ተቀበለ ምናምን ነግሮኛልና እሱን ተቀበለ ማለት ለኔ በቃ ሰላም እንደወረደ ነበር የቆጠርኩት። አይ ቲንክ በቃ እሱ ሰላም የኛ ምርጥና ተወዳጅ ቤተሰቦች እንዴት ናችሁልን? እኛ በጣም ደህና ነን። እናንተ አላችሁ? ዛሬም እንግዲህ በድጋሚ ተመልሼ መጥቻለሁ። ጸጊ ፈልግሻለሁ ብላኝ ለምን እንደፈለገችኝ እኔ ማላቅም። እስቲ ምትለኝን አብረን እናያለን። ቤተሰብ የኛ ውድ እና ምርጥ ቤተሰቦች ባላችሁበት ሁሌም ሰላማችሁን ብዝት ያደርግልኝ። ወዳችኋለሁ። ሀውዬ ደህና ነሽ? እንዴት ነሽ? ከትላንትና ወቃታ ትንሽ ተንፈስ ብለሻል? ምንም አይደለም። እንዲህ በመሀል ቀጠቀጣችሁኝ እኮ አልቻልኳችሁ። አይ ትላንታችንም ያስቀየምኩሽ ይመስለኛል። በጣም ይቅርታ ጓደኛዬ። ያለሁበት ሁኔታ ስሜት ትንሽ እንትን አልል ብሎኝ ነውና ሶሪ በጣም እንዳስቀየምኩሽ አውቃለሁ። የሳሚ ነገር በጣም ትንሽ ግራ አጋብቶኝ ነው ባንዴ እንደዚህ ቀይር ማለቱ። ትላንትና ከጎንሽ ነኝ እኔ አይዞሽ እህቴ እያለኝ የነበረ ልጅ ባንዴ ከጠላቶቼ ጎን ማየት ለኔ በጣም ሞት ሆኖ ነው የታየኝ። ለዛ ነው እንደዛ ያንኩብሽ እና አይደለም እኮ ያንቺን ቸኮልሽ ማለት አትሊስት አንዳንዴ አሁን ያለው ነገር ሁሉ ነገር እንደተጠራጠሪ ነው የሚያደርግሽ። ግን ደግሞ በጣም አብስቶ በመጠራጠር ደግሞ ወዳጆችሽን ታጫለሽና ለራስሽ ሆኖ ዋጋ የሚከፍልም ሰው ታጫለሽ። ሰው ደግሞ ለሰው መድኃኒት ነው። አሁን ላይ በቃ ያለው ሁኔታ እንዳለ ሆኖ አጠገባችን ያለው ሰው በምን መንገድ ነው እየረዳንም ያለው እየጎዳንም ያለው እንትን ለማለት መረጋጋት የሚባለው ነገር አስፈላጊ ነውና አሁን ትላንትና ያ ነገር መፈጠሩ እኔ በጣም እንዳስጠልቶኛል፣ ደብሮኛል። እውነት ለመናገር ማታ ማዳሪ ጥሩ አልነበረም። ራሴን አሞኝ ነውና የቆየሁት። ዛሬም የፈለኩሽ አብዬ ሳሚን አውርቼዋለሁ አግኝቼው ከዛ ጊዜ በኋላ እምቢ ብሎኝ የዛው እሱም ስሜታዊ ያደረገው ያንቺን ለዛ መሆን እንዴት እኔን ትጠረጥረኛለች ላይ ነው እሱ። ለምን እንዴት እኔን በዚህ ልክ ዋጋ እየከፈልኩላት የመጣንበት መንገድ ታውቃለችና እንዴት እኔን ትጠረጥረኛለች ነው። እንዴት አልጠርጥረው? ሌላ ጊዜ ታውቂያለሽ ጸግዬ፣ ይቅርታ አቋረጥኩሽና ሌላ ጊዜ እያንዳንዷን እርምጃውን እዚህም ይሁን አዲስ አበባም ሲሄድ እያንዳንዱን ነገር ለኔ ግልጽ ሳያደርግልኝ ሄዶ አያውቅም። በምናውቀው ያክል ሲጀመር ተማክረን ራሱን እንዲጠብቅ አስጠንቅቄው ራሴን እንድጠብቅ አስጠንቅቆኝ ነው እያንዳንዱ እንቅስቃሴያችንና ድንገት አሁን በአንዴ ሄዶ ሄርሜላን ማግኘት ታውቂያለሽ፣ ከገዛ ከእናቴ ልጅ እኔ እንደ ባላንጣ ነው የሆንኩትኝ። ዳይሬክት እሷን እንኳን ፊት ለፊት የማገኝበት ሁኔታ እንኳን አልተመቻቸልኝም። እኔ በየሄድኩበት እየተሸሸገች እና እየተደበቀች ከሷ በፊት አጥሮቿ እየቀደሙ ጭፍራዎቿን ከፊት ለፊቷ እያደረገች እሷ እንደ እንትን ከኋላ እየሆነች እኔ በጣም እየተሰቃየሁኝ ነው። ይሄንን ነገር እያንዳንዱን ነገር አንቺም ታውቂያለሽ፣ እኔም አውቃለሁ፣ እሱም ያውቃል። ግን ይሄን ነገር ሁሉ እያወቀ ለኔ ግልጽ ሳያደርግልኝ እህቴን እያገኛት መሆኑ፣ ሁለተኛ ደግሞ በጣም ጠላቴ የምላቸው ቡዜንና አቤልን በቃ ምክንያቱም እነሱ ናቸው እህቴን ወደዚህ ነገር ፑሽ እያደረጓት ያሉት እና ሁኔታው በጣም ግራ አጋብቶኛል። ሄርሜላ በጣም እየጎዳችኝ ነው። ታላቅ እህት ማለት እናት ማለት ነው። እኔን ቁጭ አድርጋኝ ይኸው የሰውን ህይወት እየበጠበጠች ነው። እሱም ያውቃል፣ አንቺም ታውቂያለሽ። ማንም የኢትዮጵያ ህዝብ የሚያውቀው ነገር ነው። አብርሃምና ሩታ አሁን ያሉበት ሁኔታ እስኪደርሱ ድረስ ያደረገችው በዚህ ልክ እሷ ናትና
ያ ነገር እኔ ለማጽዳት እየሞከርኩኝ እያየ እሱ ሄርሜላን እያገኛት እኔ እኮ ሊፍት ላይ እንደዚህ አብረው ሊፍት ውስጥ ሲገቡ ፎቶ አንስቷቸው ሰው ልኮልኛል። ከወይዘሮ ሙዚየም ጋር አብረው እቃ ሲቀባበሉ ፎቶ ተነስቶ ተልኮልኛል። ቅንብር አይደለም፣ ትክክለኛ ፎቶ ነው። በቃ እኔ እርግጥ ለምን ትላንት በነገረኝም በመለሰልኝም መልስ እንትን ብያለሁ። ምክንያቱም ምን አገባሽ ብሎኛል፣ በግልጽ አገኛለሁ ምን አገባሽ ብሎኛል። ያ ነገር እኔ በጣም የመጣሽበት መንገድ ነው ቃዊ እንደዛ እንዲልሽ ያደረገው የመጣሽበት የተገለጥሽበት እንትን ደስ አይልም ማለት ምን አስበክ ነው ሳይሆን ለድብድብና ለጸብ መስል አይነት ነገር ነው ያገኘሽው እና ይሄ የሰማሽው ያየሽው እንትን የምር እንደሆነ አካል እንደለበሰ አይነት ነገር መጥተሽ ከሱ ጋር መላተም ነው እንጂ ለምን ብለሽ መጠየቅ አልፈለግሽም እና ስልኩን ዘግቶብኝ እየጠፋ ነው። እንግዲህ እኔ እሱን ማግኘት ከቆምኩኝ ከሳምንት በላይ ሆኗል። ስልኩን እየዘጋብኝ ነው። ቤት ሲሄድ የለም ነው መባለው እያለውላ የለም የተባልኩበት ቀን አለ። በር ላይ ጫማውን እያየሁ የለም ተብያለሁ። ስለዚህ ይሄንን ነገር እያየው አንቺ ቤት ደግሞ ዳይሬክት ስመጣ ግበር የሚከፍትልኝ ልጅ ጭራሽ እንዳልገባ ግብ ፈጠረኝ። ተደጋገመብኝ 3 ነገር ዳይሬክት አንቺ ቤት እሱን ማግኘት ደግሞ ይበልጥ አይጎዳኝም? አሁን ማለት ነው የምሬን ምነግርሽ ጸጌ የምጠይቅሽ ነገር እውነት እኔን የፈለግሽኝ ፖይንቱን ዳይሬክት እዘሽልኝ እውነታውን ካልመጣሽ አሁንም የቃቃ ጫውታ ነው የሚሆነው። ከሄርሜላ ጋር እየተገናኘበት ያለው ጉዳይ ምን እንደሆነ ምታቂ ከሆነ ግልጽ አድርግልኝ። ካልሆነ ግን በቃ አንቺንም ከሱ ጋር ነው አንድ ላይ እንትን ያልኩሽ ያለው ግልጽ አድርግልኝ። ወደዛ ከመጣሽልኝ አይቀር አንቺ ነሽ እየሳትሻለሽ። እሱን ነው ላስረዳሽ የምፈልገው አሁን ጭራሽ። አዎ ማለት ሳሚ እነሱን ያገኘ ያለበት ምክንያት ለምን እንዳገኛቸው በምን አግባብ እንዳገኛቸው ከሱ ጋር አውርተናል እና አንቺ ነሽ እየሳትሽው። አንቺ ልገስጽ ነው ዛሬ የጠራሁሽ እና ሳሚ ቡዜንም ሄርሜላንም ያገኘ ያለው ሀሳብ በቃ ማለት በዚህም ተሞከረ ነገሩ እየተፈታ ስላልሆነ እነሱን ሆኖ ያለውን ነገር ለማጣራት ነገሮችን ለማስተካከል በዚህ ልክ ዋጋ እየከፈለ ነው ያለው ማለት እኔን ለመርዳት አንቺን ለመርዳት በፍጹም ሌላ ሀሳብ የለውም፣ በፍጹም ሌላ እቅድ የለውም። ግን ደግሞ ራሱን መስዋዕት አድርጎ ራሱን እንትን ብሎ አንቺን ለመርዳት እነሱን መስሎ ጓደኛ መስሎ አንቺን ለመርዳት እየሞከረ ነው ያለው። መቼ ነው ይሄንን ያወቅሽው አንቺ? ነገርኩሽ እኮ እና ብየዋለሁ። ብቻውን ላገኘው ሞክሬ ያለውን ሀሳብ ስላልነገረኝ ከጓደኛው ጋር ላወራው እቤት ነው የጠራሁት። ዞር በይሃው ስሜታዊ አትሁኝ ታይ መጀመሪያ እሱን ላወራው ስልሽ ነው በፍጹም አልሽ እንጂ የዛኔ አንቺ እንደዛ ተረብሸን ከወጣ በኋላ መልሼ ደውዬ ተለማምጬ ካለበትን ስሜት አረጋግጬ ሊነግረኝ ግዴታ ስለሆነ ከዛ በኋላ ነው ያወራሁት። ግን ያንን ለማምጣት ነበር አንቺ ወደዛ እንዳትመጪ ማንም እንዳይመጣ ቤታችንን ዘግተን በትክክል እናውራ የሚለውን እድል ለመፍጠር የሞከርኩት። ግን ደግሞ አንቺ ነገሮችን በሽሽት ነው ያደረግሻቸው። አሁንም እድል አለሽ። እውነቱን ንገሪኝ ካልሽ ታውቂ ማለት እውነት ለመናገር ቃል አስገብቶኛል እንዳላወራ ጊዜ ይፈታዋል። በነገርኳችሁ ቁጥር ነገር እየተበላሸ ነው ብሎ እያሰበ ስለሆነ ነገሩን ሎክድ ማድረግ ነበር የፈለገው እሱ። ግን ደግሞ እውነቱን ንገሪኝ ካልሽ እንደ ሚስጥር ነው የነገረኝ። ሩትን አግኝቷት በትክክል አውርቶ የሆነ መረጃ ይዟል እሱ። አሪፍ ነገር የሆነ ቆንጆ ነገር ይዟል። ግን በትክክል ሩትን አግኝቶ ያደረገው ነገር እኔ ለምን አልነገረኝም? እሺ ጠላቱ እኮ አይደለም። ነገርኩሽ እኮ ጠላት ሳይሆን እኛ እንቸኩላለን። አትሊስት ቸኩለን ነገሮችን እንዳናበላሽ ነገሩን በሚስጥር ነው እየሄደበት የነበረው። ተሽ ያለውን ነገር ይዞን እስኪመጣ ድረስ ሳሚን መጠበቅ ነው የሚሻለው። እኔ እውነት ልንገርሽና ሳሚ እንደ እድሜውም እንደ ሁኔታውም አይደለም እንደዛ እየተፈጠረ እንኳን የሚሰራው ለአንቺ ጥቅምና ቤተሰቡን ለማስተካከል ነውና ኤክስፔክት ከማደርገው በላይ ነው ያገኘሁት። አሁንም ተረጋጊ፣ አሁንም ጊዜ ውሰጂ። እራሱ ያለውን ነገር አስተካክሎ ከራሱ እስክንሰማ ድረስ መጠበቅ ነው የሚሻለው። ስሜታዊ መሆን አያስፈልግም። ለምን አልነገረኝም ምናምን የሚለው ነገር እያንዳንዱን ነገር እሱ ራሱ ይነግረናል። ስለዚህ እሱን መጠበቅ ነው ያለብን፣ መረጋጋት ነው ያለብን። እኔ እኮ በጣም አስቀየምኩት። ታዲያ ይሄንን ነገር እኮ አላወኩም እየመሰለኝ ያለው በቃ እነዚህ ሰዎች በሆነ ነገር ሻምግለው ወደ ራሳቸው የወሰዱትና እኔም ብቻዬን ለማስቀረት
አቅሜን አድክመው ለማስቀመጥ እየሞከሩ በነ ቡዜና ሄርሜላ እኔን አድክመው አስቀምጠውኝ እሱን ወደ እነሱ ያደረጉብኝ ነበር የመሰለኝ። እኔ እኮ ሳላቅ በጣም አስቀየምኩት ጸግዬ። እሺ በምን መንገድ ነው አሁን እኔ እሱን ይቅርታ ማገኝ? እሺ ቆይ አሁን ለእኔ ብሎ እንደዚህ የሆነ በመሀል የሆነ ሰው ቢጎዳውስ? እሺ ቆይ እኔ ራሴን እንዴት ነው የማየው? እሱን ነው የምልሽ። አሁን በቃ ምንም በአንድ በኩል ፍራቻዬ ምንድነው ቢጎዱትስ፣ አባብለው አቅርበውት ቢጎዱትስ? እሺ ለኔ ሊረዳኝ ቀርቦ ሊሆን ይችላል፣ ግን አይ ቲንክ እነሱንም መስሎ ቀርቦ ሆኖ ቢሆን እኔ ታውቂያለሽ ለሳሚ ያለኝን ቦታ ቢጎዱት እኔ ምንድነው የምሆነው? ምንም እንዳይፈጠር መጸለይ ነው በቃ አሁን ያለብን። ግን ይሄ ግርግር ሁካታ እርስ በርስ መጋጨቱ ምናምን የታገኘዋለሁ ነው የምር ይቅርታ ልጠይቀው የታገኘዋለሁ ሳሚ። እስቲ አሁን ያለበትን ነገር ይጨርስና ያለውን ነገር ይጨርስና አረጋግተን አንድ ላይ ሰብስበን ያለው ነገር እሱም በተወሰነ መንገድ ሲረጋጋ ይገባዋል እኮ ያለሽበት ሁኔታ ስሜት ምናምን። ትላንትና በጣም ነው የጎዳሁት ሳሚን ይቅርታ መጠየቅ ምናምን እሱ የሚደርስ ጉዳይ ነው። ምንም የሚያሳስብ ነገር አይደለም። ትልቅ ይሹም አይሆንምሽና አሁን ግን ሄርሜላን ያገኘበት መንገድ ጊዜን ያገኘበት መንገድ ያብሽና የሩታ ጉዳይ የሁለቱ አንድ መሆን ጉዳይ የያዘው አንድ ትልቅ ነጥብ አለ። ለዛ እየለፋ ዋጋ እየከፈለ ነው ሩታንና አብርሽ ያለውን ነገር ለማስተካከል። ስለዚህ እሱን እንጨርስ። ዋናው እሱ ነው ይሹ። እሱ ከተፈታው ነገር በሙሉ ተቋጨ። ልጁንም ሲቀበል እኮ ወደ ሰው ልጅ ተቀበለ ምናምን ብሎ ነግሮኛልና ልጁን ተቀበለ ማለት እኔ በቃ ሰላም እንደወረደ ነበር የቆጠርኩት። አይ ቲንክ በቃ እሱ የጀመረው ነገር ይኖራል በእርግጠኝነት። ከሩታ ጋር እያወሩ በስልክም እየሰማሁኝ ነው በተደጋጋሚ። ሰሞኑንም አዲስ አበባ የሄደው እሷንም ለማግኘት ነው ማለት ነው። በቃ በዛ መንገድ ነው ነገሮችን እያስተካከለ ያለው። የያዘው ትልቅ ፖይንት አለ፣ የያዘው ትልቅ ነጥብ ያለ የሆነ ጫፍ ይዟል። ስለዚህ እሱ እስኪስተካከል አንድ እስኪሆኑ ድረስ እየጸለዩ መጠበቅና መጠበቅ ነው ያለው ነገር። ሳሚ ያን ነገር እስኪነገር መንገርም አይደለም በአካል በትክክል በተግባር ላይ ያሳያል። ስለዚህ እሱ እንዲሆንና እንዲሳካለት ለሱ እየጸለዩ መጠበቅ ነው የሚሻለው። አብረሽ የማይረባ ውሻ ብቻ ያ እንከፍ የማይረባ የብር እኔ እሱ ብቻ ከቤተሰቦቼ አናት ወርዶ ከእህቴ ጎን ዞር ብሎ ወደ ሩታ ብቻ ይመለስልኝ እንጂ እንደዛ ግን ካላደረገ ነፍሴ አይማረም። እሱን ወደ ቤት ካልመለስኩ እኔ በቁሜ እንደቀበረኝ እኔ እሱን ቤት ሳላስገባ የምር እኔ መቼም አላርፍ ጸግዬ። መቼም እሱን እኔ ቤቱ ሳላስገባው ቤት መግባት ፍላጎት ከሌለው ደግሞ ገደል ነው ማስገባው። በቁሙ ነው መቃብረው። እኔ በቁሜ ከነቤተሰቤ በቁሜ እንዳሸማቀቀኝ እኔ በቁሙ ካልቀበርኩት እኔ ሰው አይደለም። እንዲህ እንዳደረገኝ እንዲህ እንዳቃጠለኝ አይቀርም። አብርሃም ግን ተረጋጊ። ከወዳጆቼ ከቤተሰቦቼ ከጓደኞቼ ሁላ እኮ እያራራቀኝ ነው። ቃዊ ተረጋጊ። በቃ ይሄ ስሜታዊነት ነው ብዙ ነገር እየጎዳ ያለው። በቃ ተረጋጊ። እኔ ማበዴ እንደዚህ እኮ ርክት እንድትይ ነው